በሻማ ጧፍ ስናደርግ ላዘኑት ለተከዙት በሞት የተቃጠሉት አስከሬናቸው አጥማቸው ያልተገኙ ወንድሞቻችን እህቶቻችን በጣም እጅግ የምናዝነው የሐዘናችን ነውና ይህንን ሐዘን የኛ የኢትዮጵያ የኤርትራ ወይ ደግሞ ያጠቃላይ ብቻ ሳይሆን የዓለሚቷን በአጠቃላይ የእንግላንድ ሐዘን ነውና ይህንን ሐዘን ሁላችንም አዝነናል ተከዘናል አሁን ወገኖቻችንም በሐዘን ላይ ነው ያለው የሐዘን መጨረሻ እንዲያደርግልን አምላካችን መድኃኒታችን ኢየሱስ ክርስቶስ እንማጸነዋለን እግዚአብሔር ለሕዝባችን ለሀገራችን ለቤተክርስቲያናችን ሰላም ፍቅር ማንነትን ያደርግልን በጉባ አባታችን ደግሞ ትንሽ መልእክት ያስተላልፋሉ እናንተ የተሰማችሁ ህብረተሰብ ብዙ ነው ያለውና የተሰማው ለህዝብ መልእክት እንዲያስተላልፍ በእግዚአብሔር ስም ጥሪ እናስተላልፋለን ሀገራችን ህዝባችን ይህንን የሞቱት ወገኖቻችን ገነት መንግስት ያዋርስልን ለቤተሰቦቻቸው መጽናናትን ያድልልን ይቆየን አባታችን እንዳሉት በዛሬ ልባቸው የተሰበረ ቤተሰብ አሉ ሁላችንም አዝነናል ነገር ግን ኢዮብ ያለውን ለመጥቀስ ፈልጋለሁ ሁሉም ንብረቱን ሀብቱን ካጣ በኋላ እግዚአብሔር ሰጠ እግዚአብሔር ነሳ ነው ያለው አሁንም ቢሆን በእውነት እነኚህ ህዝብ ያለቁ በእሳት ያለቁ ሰዎች እግዚአብሔር በእውነት ወደ ሰማያዊ ዘላለማዊ ህይወት ስለሚሰጡ መጽናናት ያለብን ይህ አስቸጋሪ ዓለም ትተው ሰላማዊ የሆነ ዓለም ችግር ረሃብ ወይም ደግሞ መዋጋት ጦርነት የሌለበት ሀገር ሰላም ያለበት ሀገር ስለሄዱ እግዚአብሔር አምላክ በቅዱሳን አበው በአብርሃም በይስሐቅ አጠገብ ያኖርልን እንላለን በእውነት ቅዱስ ጳውሎስ እንዳለው ለሞቱት ሰዎች አታልቅሱላቸው ይላል ተስፋ እንደሌላቸው አታልቅሱላቸው ይላል እኔ ማሰምረው ተስፋ እንደሌላቸው የሚለው ተስፋችን ኢየሱስ ክርስቶስ ነው ኢየሱስ ክርስቶስ ሞት ቀምሶ ተነስቶ ለኛም ትንሳኤ ሰጥቶናልና እግዚአብሔር አምላክ በእውነት ያ የሰጠን ትንሳኤ ተስፋ ያደረግን መኖር ነው ያለብን እንጂ ተስፋ እንደቆረጠ ሰው ማልቀስና ማዘን አያስፈልግምና ታልቅሱላቸው እንዳለው እግዚአብሔር አምላክ እነኝን ቤተሰቦች ያጽናናልን ከክፉ ነገር ይሰውረን ከዳግም ሐዘን ይሰውረን ለሀገራችን ለኢትዮጵያ ለዓለም ሁሉ ሰላም ይስጥልን አሜን በአብ በወልድ በመንፈስ ቅዱስ አምላክ አሜን
ተግባራት ስናደርግ ቆይተናል። ይሄ ማለት ደግሞ ሕዝቤን አጽናኑ የተባለው ሕዝቡን ለማጽናናት ደግሞ እኛም ቆርጠን ተነስተናል። ሕዝቡ ንስሐ መግባት አለበት። ከድንገተኛ ሞት ከድንገተኛ ነገር ራሱን አዘጋጅቶ በንስሐ ታጥቦ ቅዱሳን እግዚአብሔር ቅዱስ ነውና እኛም ቅዱሳን እንድንሆን እግዚአብሔር አምላካችን መቼ እንደሚመጣ ስለማናውቅ ራሳችን አዘጋጅተን ራሳችንን ንስሐ ገብተን ወደ እግዚአብሔር እንድንቀርብ አምላካችን መልካም ፈቃድ ይወደድ። ዛሬም ይህንን ወገኖቻችን የተለዩትን በጸሎት እናስባቸው ቆይተናል። ይህንንም አምላካችን እግዚአብሔር ነፍሳቸው ከአብርሃም ከይስሐቅ ከያዕቆብ አጠገብ ያኑርልን። እናንተም በዚህ መድረክ የሀዘን ተካፋይ በመሆናችሁ ዛሬ እውነት በሀገሪቷን ታላቅ በደል የደረሰበት ታላቅ ሀዘን ያለው ይህንን ብቻ አይደለም። በዚህ በፊሊስፐሪ አካባቢ በማንቸስተርም የተጎዱ ወገኖቻችን ለማሰብ ብለን ሁላችንም የተሰበሰብነው ለዚህም በአጠቃላይ በሰሜን ምዕራብ አውሮፓ ሀገረ ስብከት በሚቀጥለው በ28 ሰኔ 28 ወይ ደግሞ በጁን የሚቀጥለው በፈረንጅ 5 ታላቅ መንፈሳዊ ጉባኤ እናደርጋለን። እስከዚያው ግን በየአብያተ ክርስቲያናቱ ጸሎት ሲደረግ ነው የሰነበተው። አሁንም እናደርጋለን። ዛሬ ግን የጧፍን የሻማ መብራት አዘጋጅተው የቀሩን ወንድሞቻችን የእህታችን ብሩክትና የልጇን ብሩክ እናትና ልጅ ከዚህ ዓለም ላይ ከዚህ ምድር ላይ የተለዩ ወደ ፈጣሪያቸው የሄዱበት ዕለት ስለሆነ ቤተሰቦቻቸውን ለማጽናናት መጥተን ይህንን የምታይ ልዩነት በሌለው ሃይማኖት ልዩነት በሌለው በተለያዩ እምነቶችን መጥተው ራሳቸው ሀዘናቸው ሲገልጡ ነው የምናየው ያለነው። የሻማ መብራትም እያደረጉ ነው ያሉት። ይህንን ግን ለሁላችን ሀዘኑ ከባድ ስለሆነ ወገኖቻችን ቤትም ዓለም ላይ ያላችሁ የምትመለከቱት ይህንን ቪዲዮ ንስሐን እንድትገቡና ራሳችሁ አዘጋጅታችሁ የሚመጣውንም ሞትም ይሁን ችግርም ስቃይም ቢሆን እኛ በንስሐ ታጥበን ቆየነው የሚደርስብን የሚያስፈራን ነገር የለም። የምንሄደው ወደ እግዚአብሔር ነው። እኛም ጊዜያችን ሀገራችንም ሰማያዊት ኢየሩሳሌም ናት። ኢየሩሳሌም ግን የምንገባው እግዚአብሔር መንገድ በንስሐ ነውና በንስሐ ሁላችሁ ጸንታችሁ እግዚአብሔርን በንስሐ ጸንታችሁ የእግዚአብሔር መንግስት እንድንወርስ አምላካችን ቅዱስ ፈቃድ ይሁን። ለዚህም ማስተላልፈው እኔ ታላቅ መልእክት ደግሞ ወገኖቻችን ኑሮን ፍለጋ መጥተው ምንም ሳያስቡ በተኙበት ባንቀላፉበት ጥሩ ህልም በነበረበት ህልማቸው ማጭር የተቋጨበት ወደ ፈጣሪያቸው የሄደበት ነውና ወገኖቻችን ከእንደዚህ አይነት ሀዘን እግዚአብሔር ይሰውራል። ነገር ግን ይህንን እሳት አናንያ አዛርያ ሚሳኤል የተባሉ ወገኖቻችን ህፃናት ቅዱሳን እግዚአብሔር ከእሳቱ ታላቁ መልአክ ቅዱስ ገብርኤል አውጥቶ ያዳናቸውን ታላቅ ታሪክ እናያለን። ወገኖቻችንም በስጋ ብናጣቸው የእግዚአብሔር መላእክቶችን እግዚአብሔር ሰራዊቶችን ልኮ ከነስጋቸው በክብር ወስዷቸው ብለን ተስፋ የምናደርግበት ነውና እግዚአብሔር አምላካችን ለአናንያው አዛርያ ከእሳት ያዳነ አምላክ ከእሳትን አድኖ በክብርን ወደሚኖርበት ወደ እግዚአብሔር ቀኝ የሚቀመጥበትን እግዚአብሔር አምላክ ለመንግስቱ ያብቃቸው። እኛም በዚህ ያዘኑት ወገኖቻችንን ደግሞ ሁላችንም መጽናናቱን አምላካችን እግዚአብሔር ያድነን። እግዚአብሔር እናታችን እመቤታችን ማርያም ሀዘን ልቦና ሀዘንን የምታረጋጋ ሁሉን ምስጢርን የምታይ ከእመቤታችን በላይ ስደቱን ስቃዩን መከራውን ያየው ሰው የለምና ሁላችንም ይህንን መከራ አዝነናል ደርሶብናል። ስለዚህ ይህንን ስትመለከቱ እባካችሁ ጊዜ ያለን ብላችሁ ስተዘናግታችሁ ንስሐ ሳትገቡ ለደቂቃም ለሰዓትም ለሰኮንድም እንዳታድሩ ንስሐ ግቡ። የእግዚአብሔር መንግስት ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ ነው መልእክታችን። ምክንያቱ መጠራት በድንገት ነውና ይሄ የሚመጣብን ድንገት ደግሞ ማንም ሰው አያውቁም ከአብ በስተቀር ከወልድ በስተቀር ተብሎን የተጻፈው ይህንንም የሰማይ መላእክት አያውቁትምና ይህንንም ተዘጋጅተን ራሳችን ማዘጋጅተን ወደ ዘላለማዊ ክብሩ እንድንሄድ አምላካችን እግዚአብሔር ይቀደም። ሕዝቤን ማጽናን አዝነዋል ወገኖቻችን እናጽናናለን። ተክዟል ወገኖቻችን እናጽናናቸዋለን። አዝነዋል ልባቸው ተሰብሯል። ነገር ግን ልቤን በእግዚአብሔር ጸና እንዳለችው ሐና በእግዚአብሔር ልባቸው እንዲጸና በእግዚአብሔር ልባቸውን እንዲደሰት እግዚአብሔር ዘላለማዊ መሆኑ የእግዚአብሔር መንግስትን እንዳለ እንዲያስቡና አባት እንደሌላቸው እንዳያለቅሱ ለወገኖቻችን እንድናጽናና እኛ በዚህ ምድር ተገኝተን አሁን እያጽናናን ያለው እኔም ብቻ ሳይሆን ሁሉም ሰው ለማጽናናት የመጣ ነውና
ሁላችሁም ይህንን ወገኖቻችን ይህንን ህንጻ የምታዩት ከዚህ በኋላ የመኖሪያ ሳይሆን መቃብር ብለነዋል። እግዚአብሔር አምላካችን የእነ አልዓዛር ትንሣኤ እንደነበረው መቃብር ብለን ሰይተነዋልና እግዚአብሔር አምላካችን ከሁሉ እንዲሰውረን እግዚአብሔር አምላካችን ለህዝባችን ለወገኖቻችን አምላካችን የንስሐ ዘመን ያውቃል። አነሳስቶ አስጀምሮ ላስፈጸመን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። አሁንም ለብርክቲና ለልጇ ብሩክ ገነት መንግስተ ሰማያት ያዋርስልን። ሌሎችም የተለያዩ የእምነቶች ወንድሞቻችን ህፃናትም ትልልቆችም ያረፉትም ገነት መንግስተ ሰማያት ያዋርስልን። በሆስፒታል ያሉ ለልዩ ጉዳት ያሉ አምላካችን ምህረቱን ጤንነትን ማድሎ ከኛ ጋር ተቀላቅለው ወደ የጤናቸው ተመልሰው የሚሰሩበትን መልካም ጊዜ እንዲሆንላቸው እንመኛለን። ያነሳት ድረስ እግዚአብሔር አምላካችን ይቆየን።
Thank you.